ክድኒ ፌለር ወይ ደግሞ የኩላሊት ድክመት ሲባል ሁሉም ሰው ጭንቅላት ውስጥ የሚመጣው ዲያሊሲስ ወይ ደግሞ የኩላሊት እጥበት ነው። ስለዚህ ዲያሊሲስ ሰላም ዶክተር አብዲ ነኝ የህፃናት ህክምና ስፔሻሊስት። በዛሬ ለቤተሰብ መረጃ ስለ ዲያሊሲስ አንዳንድ ጥቂት ነገሮች ለጠቅላላ እውቀት እንዲሆንላችሁ ነግራችኋለሁ። ዲያሊሲስ ለኩላሊት ድክመት ወይ ደግሞ ፌለር ላለባቸው ደግሞ የማጣራት ስራውን ማቆም ኩላሊት ሲገጥመው የሚሰጡት ህክምና ውስጥ አንዱ ህክምና አማራጭ ነው። ኩላሊት ዲያሊሲስ ወይ ደግሞ እጥበት በፊት ሌሎች ህክምናዎች አሉ። ለሁሉም ልጆች ለሁሉም ሰዎች ኩላሊት ዲያሊሲስ ወይ ደግሞ እጥበት አይሰራም። የሚሰራበት የሚያስፈልጉት ነገሮች አሉ። ዲያሊሲስ ከደም ውስጥ ቆሻሻን እንዲሁም ደግሞ ከመጠን በላይ ፈሳሾችን ኩላሊት ማስወገድ ካልቻለ በዲያሊሲስ መልክ ይወገዳል። እንዲሁም ለሰውነት አስፈላጊ ተግባራት የሚያስፈልጉትን ሚነራልስ ወይ ደግሞ ማዕድናት ባላንስ ለማድረግ ይጠቅማል ማለት ነው። በዓለም ላይ በአመት ከ3.5 ሚሊዮን በላይ ሰዎች ለከባድ የኩላሊት እጥበት ለስር የሰደደ ክሮኒክ ኪድኒ ፌለር ዲያሊሲስ ያስፈልጋቸዋል። ኩላሊት ችግር ያለባቸው ሰዎች እጥበት መቼ መጀመር ያለባቸው የትኞቹ ናቸው? መቼ ነው? ኩላሊት እጥበት ለመጀመር የሚወስኑ ግለሰብ ደረጃ ነው። ለሁሉም ሰው ኪድኒ ችግር ሲኖራቸው አይሰራም። ነገር ግን የሚያስፈልጉ ለእያንዳንዱ የምናያቸው የሚታዩት ነገሮች በየግለሰብ ደረጃ ይወሰናል። እንዲሁም ደግሞ በተለይም የኩላሊት ማጣራት ስራ መድከምን ወይ ደግሞ ፊልትሬሽን ሬት ግሎሜሩላር ፊልትሬሽን ሬት ወርስ እያደረገ ማባባሱን ግምት ውስጥ በማስገባት ወይ ደግሞ እነዚህ የኩላሊት ማጣራት ስራ ላይ በተመሰረተ ይሄም የኩላሊት ስራ ማጣራት የሚለካበት መንገዶች አንዱ ግሎሜሩላር ፊልትሬሽን ሬት የሚባለው ይሄም የኩላሊት ማጣራት ተግባር ማለት ነው። እንዲሁም ደግሞ የስር የሰደደ የኩላሊት ድክመት የሚያሳዩ ምልክቶች፣ እነዚህ ምልክቶች መቅለሽለሽ፣ ድካም፣ ትንፋሽ ማጠር፣ እጅና እግር እብጠት መኖር፣ ግራት ህሊና መቀነስ፣ የልብ ምት መጨመር እንዲሁም ደግሞ የሰውነት ጡንቻዎች ህመም፣ የምግብ ፍላጎት ማጣት፣ የኩላሊት ችግር ጋር የሚታዩ ምልክቶች ካሉ ዲያሊሲስ ለእያንዳንዱ ግለሰብ ላይ ታይቶ እዚህ ሊያስፈልጋቸዋል ተብሎ እጥበት ይደረግላቸዋል። ዲያሊሲስ አማራጮች ሁለት ናቸው የምናውቀው። ሄሞዲያሊሲስ በደም ስር አማካኝነት የሚሰራው ሄሞዲያሊሲስ ይባላል። እንዲሁም ደግሞ ሁለተኛ አይነት ደግሞ ፔሪቶኒያል ዲያሊሲስ ወይ ደግሞ እጥበት ይባላል። ይሄ ደግሞ በአንጀታቸው በሆዳቸው ፔሪቶኒያል አንጀት ዕቃ ውስጥ በመግባት ፈሳሾችን በፔሪቶኒያል ካቪቲ በማስገባት ካቴተር ቱቦ በማስገባት የሚሰራ ዲያሊሲስ ነው። በተለይ ህፃናቶች ላይ በእኛ ሀገርም አብዛኛው ጊዜ 10 ዓመት በታች ለሆኑት በብዛት የሚሰራው ይሄ ፔሪቶኒያል በአንጀታቸው ካቴተር ገብቶ የሚሰራ ነው። ነገር ግን የሚታወቀው ዲያሊሲስ ሲባል በደም ስራቸው የሚሰጥ አማካኝነት የሚሰራ ዲያሊሲስ ነው። ሄሞዲያሊሲስ ከመጠን በላይ ውሃን እንዲሁም ደግሞ ቆሻሻን ከደም ውስጥ የሚያጣራ ማሽን ይጠቀማል። ሆስፒታሎች እጥበት ማሽኑን ከደም ጋር ለማገናኘት የተለያዩ ዘዴዎችን በመጠቀም ፎቶ ላይ እንደሚታዩ ማለት ነው እዚህ ቱቦ ፕላስቲክ ታነልድ ካቴተር ሄሞዲያሊሲሱ ወይ ደግሞ እጥበቱ ይከናወናል ማለት። ታካሚዎች በሆስፒታል ውስጥ ብዙ ጊዜ ሄሞዲያሊሲስ ሲደረግላቸው ኩላሊት እጥበት ሲደረግላቸው ሳምንት ለ3-4 ሰዓታት ዲያሊሲስ ክፍለ ጊዜዎች እንዲሁም ደግሞ ከዛ በላይ ሊያስፈልጋቸው በአጠቃላይ ለ3-4 ሰዓታት ማለት በሳምንት ማለት ነው 3 ጊዜ እያንዳንዱ ሴሽን 4 ሰዓት 3-4 ሰዓት ዲያሊሲስ ሊያስፈልጋቸው ይችላል። ወይ ደግሞ ባደጉት ሀገራት ቤት ውስጥ ዲያሊሲስ አቅማቸው የሚችሉት ሰዎች ላይ በቀን 2 እስከ 3 ሰዓታት አጠር ያለ ጊዜ ህክምናው ሄሞዲያሊሲስ ማሽኑን የሚችሉ ሰዎች ላይ ቤት ውስጥ 2 እስከ 3 ሰዓት ሊደረግ ይችላል። ይሄም ከሳምንት 4 እስከ 6 ቀናት ማለት ነው። ታማሚዎች በቀዶ ህክምና በሆዳቸው እቃ ወይ ደግሞ በፔሪቶኒየም የሚገባ ካቴተር ተጠቅመው ፔሪቶኒያል ዲያሊሲስ ይደረግላቸዋል። የፔሪቶኒያል ዲያሊሲስ ፈሳሽን በማስገባት ያስወጡ ማኑዋሊ ነው ብዙ ጊዜ በእኛ ሀገር የሚሰራ። በተለይ ለልጆች ሲሰራ ጥቅም አሁን ባለው መረጃዎች ሁለቱ አይነት ኢፌክታቸው ወይ ደግሞ አውትካማቸው ዲፈረንስ የለውም። ነገር ግን የትኛውን እንጠቀም በፔሪቶኒያል ወይ ደግሞ ሄሞዲያሊሲስ የሚወስኑት አቬላቢሊቲ ነው፣ ኮስት ነው። ሄሞዲያሊሲስ በጣም ኮስቲ ነው። ሌላ ደግሞ ትሬንድ ፐርሰናል የሚያስፈልጉት አንጀታቸው ውስጥ የሚያስገቡት ናቸው። ስለዚህ አቬላቢሊቲው ሁለቱም ኢፌክታቸው ተመሳሳይ ነው። አንዳንድ ሳይድ ኢፌክቶች በጣም ንጽህና ከሌለ ኢንፌክሽን ሊጋለጡ ይችላሉ። በቱቦዎች ፔሪቶኒየም ኢንፌክሽን ሊኖር ይችላል። ሀገር ሴታፕ ሆስፒታል ውስጥ ሁለቱም ቢሰራ ይመከራል። በሁለቱም አይነት ዲያሊሲስ አይነቶች ላይ ሁሉም ክትትል የሚፈልጉ ናቸው። አመጋገባቸውን ግምት ውስጥ ማስገባት ይፈልጋል። ሄሞፊት የሚሰሩት ህክምናዎች አሉ። ህክምናው ደግሞ
የሚሰጣቸው ራሱ ኢንዲኬሽን ወደ መስፈርቶች አሉ። ከዲያሊሲስ በኋላ ደግሞ ንቅለ ተከላ ነው። መልካም የዓለም ወርልድ ክድኒ ዴይ በዚህ ሳምንት የሚከበር ሁሌም ኩላሊታችን በጤናማ ክትትል ቼክ ብናደርግ ከልጆች ጀምሮ በጣም ይመከራል። አመሰግናለሁ።